እስኪ ሰዎች እቺን ቪዲዮ እናያት እስኪ። ሰላም ለሁላችሁም አንድ መልእክት አለ። ስሜ ዘሩባቤል ይባላል። ይህን ስክሪፕቶ ወደ መኪና ልቀይረው ነው። ሀሳቡ እንደዚህ ነው። ይህን ስክሪፕቶ እየተቀያየርኩ መኪና ድረስ ማድረስ፣ ለዚህ ደግሞ የእናንተ መገዛ ያስፈልገኛል። ስለዚህ ያላችሁን እቃ እኔም ታደርጉልኛላችሁ። እኔም ደግሞ ሙሉ አዲስ አበባን እየዞርኩ ይህን ስክሪፕቶ እቀያየራለሁ ማለት ነው። እንግዲህ ይሄ ስታስቡት ቅዠት ሊመስላችሁ ይችላል። ከ20 ብር ወይም ከ30 ብር እስክሪብቶ ተነስቶ አንድ መኪና ላይ ነው መድረስ የፈለገው። ይህ መኪና እንግዲህ 3 ሚሊዮን 4 ሚሊዮን ሊሆን ይችላል። ይሄ ልጅ ከሳምንት በፊት ነው ይህን ስራ የጀመረው። ይህን እስክሪብቶ ወደ መኪና የመቀየሩ ቻሌንጅ ዛሬ ኦፊሻሊ ተጀምሯል ማለት ነው። አሁን 4 ኪሎንን እየዞርን ይህን እስክሪብቶ ወደ መኪና እንቀይራለን ማለት ነው። አብራችሁ ነው። ስለዚህ ይህ ዘሩባቤል የተባለው ልጅ የጀመረው ኮንቴንት እጅግ በጣም ደስ የሚልና ሊሳካ የሚችል 80-90 ፕሮባቢሊቲ ያለው ነው። እንዴት መሰላችሁ? ልጁ እንደገለጸላችሁ ነው። ያችን እስክሪብቶ ይዞ የሆነ ቦታ ይሄዳል። ከእስክሪብቶ በተሻለ ዋጋ ባለው ፕሮዳክት ይቀይረዋል። እነዛ ሰዎች በተሻለ ዋጋ ለምንድን ነው የሚቀይሩት ካላችሁ፣ እግረ መንገዳቸውን ፕሮሞሽን እየሰሩ ነው። ዛሬ ኦልሞስት ሳምንት ምናምን አልፎታል። ዴይ 8 ነው፣ እዚህ ጋር ደርሷል። እስክሪብቶን ወደ መኪና የመቀየሩ ቻሌንጅ አሁንም እንደቀጠለ ነው። የኔ ደግሞ 28 ሺህ ብር ኦሪጂናል ክሲኒክስ ሊሆነ ጉዳይ ገዝቶት ነበር። በማይክ እንግዲህ ቀይራታለሁ ማለት ነው። ሌሎቻችሁም እያያችሁ ፋፋ አድርጓት በእናታችሁ። መቻችሁ። ዛሬ እንግዲህ ተለቅ ያለውን አሪፍ ኦፈር ከአማን ተቀብያለሁ ማለት ነው። አያችሁ፣ ያቺ የ20 ብር የ30 ብር እስክሪብቶ ከሳምንት በኋላ 28 ሺህ ደረሰች። ይህ ህልም የሚሳካ ይመስላችኋል ወይስ ቅዠቱ ነው የሚቀር ይመስላችኋል? እስኪ ኮሜንት ላይ አስቀምጡ።